ጓደኛዬ ብለሽ የምታምኛት እንደ እህት የምታያት ሴት የገዛ ፍቅረኛሽን ከጀርባ ነጥቃሽ ታውቃለች? አንቺ የፍቅር ጓደኛ ስትይሽ ይቺ ጓደኛሽ የሱን እንከን ብቻ ትፈልግና ትነግርሻለች። አይመጥንሽም፣ አያከብርሽም፣ አይወድሽም እያለች በመካከላችሁ መርዝ ትረጫለች። አንቺም የልብ ጓደኛዬ ናት ብለሽ ስለምታምኛት እሷን ሰምተሽ ከፍቅረኛሽ ትለያያለሽ። ልክ አንቺ ስትለያይ ግን ጓደኛሽ ድንገት ትጠፋለች። ለካ ሁሉን ስታደርግ የነበረው ልጁን ለራሷ ፈልገው ነበረ። ሳይኮሎጂን መርዛማ ጓደኝነት ይለዋል። የፍቅርና የክፋት ጥግ ነው። ታዲያ መፍትሄው ምንድነው? አንደኛ የፍቅር ህይወታችሁን እና የትዳራችሁን ሚስጥር ለጓደኛ አሳልፋችሁ አትስጡ። ሁለተኛ ሰዎች ስለ ፍቅረኛሽ የሚነግሩሽን ነገር በጭፍን ከማመንሽ በፊት ጊዜ ወስደሽ በራስሽ አእምሮ መርምሪ፣ አረጋግጭ። ሁሉም አብሮሽ የሳቀ ሰው እውነተኛ ጓደኛ አይደለም። እስኪ በኮሜንት ንገሩኝ። እንዲህ አይነት እባብ ጓደኛ አጋጥሟችሁ ወይም በሰው አይታችሁ ታውቃላችሁ? አእምሮን የሚያነቁ አዳዲስ የስነ ልቦና ትምህርቶችን በየቀኑ ለማግኘት ንቁ አእምሮን አሁንም ሰብስክራይብ ያድርጉ።